የተቆራረጠ ጫማ 500 የሚገዛው ካለ እናስተካክልልን እንደዚያ ነው ያሉት ያሉ ከነሱ ጋር ስለሚውሉ ሊገጡ ይችላል በሳምንት ፌድ የሚያደርግ ሬንጀር ልብስ ካለ እንቀይር ውሃን ጠማው ከሆነ ውሃ እንዲደርሰው እናደርግለታል የዳቦ መኪና ሲሄድ የሚቆም ከሆነ ዳቦ ጦም ከሚወል ዳቦ እንላክለታል ስለዚህ እንደዚህ ያሉ ፍርናሽ ትገነቡ ይፈቅድለታል ፍርናሽ ይልስጠዋል ጃኬት በ5 ዓመት አንድ ይላል ጃኬት ይልስጠው ምንም እኮ የለም እዚህ ላይ ነው የተዋየው ምንም ከዚህ አልፎ ወታደሩ የሚያነሳው ጥያቄ እኔ ከነሱ ጋር ነው አንድ አልሰማም ሁኔታው ሰምቶ ሁኔታው አመራር እየሰጣ ነበር ሁኔታ ማለቴ በባህር ዳር በተፈጠረው ሁኔታ ማለት ነው እዛ ሆኖ የመራ ያለ አጋጣሚ ጓደኛው ጀነራል ገዛ አበራ መጣ ቁጭበል ተባባሉ ቁጫሉ ሳሬ እዚች ፊት ወደዛ ነው ዘቅ ተቀመጠ ጀነራል ገዛም እዚያ ነው እኔም ከነሱ ጋር ስለነበርኩ ዛ መሐከላቸው ነበር ዛ መሐከላቸው ሆኖ አጠቃላይ የነበረ የባህር ዳር ሁኔታው ይመራ ነበር ሳሬ በዛ መጣ ሳይባል ሳይታወቅ በውስጣችን ድንገት የገጠማቸውም እዛ ወንበር ተቀመጠ ያሉ ነው በቃ ይሄ እንዳለ እንደሌለ ነው ከ10 በላይ ጥይት ጀነራል ሳሬ ላይ ተተፍትፈዋል በግፍ ተገለዋል ገዛም እንደዛ ባሉበት አጋጣሚ ነው ተነስቼ ስለነበር ሩጭ ስመጣ ልጁም ሳሬ ዳም ላይ ወድቆ ገዛም ባለበት ተቀምጦ ሳሬም ባለበት ተቀምጦ ነው ወዲያው ግፉን የተፈጸመና አርመኔ የሆነ ግፍ ተፈጸመበት